ሰላም ጤና ይስጥልን እንደምናላችሁ የተወደዳችሁና የተከበራችሁ የአፋር ቴሌቪዥን ተከታታዮቻችን ይህ የአማርኛ ዜና ሰዓታችን ላይ ነው። አበይት ነጥቦችን እናቀርባለን። በአሜሪካ የሚኖሩ የሆስተን ስቴት ኢትዮጵያን ማህበረሰብ ባሰባሰቡት የገንዘብ ድጋፍ በሎጊያ ከተማ የትምህርት ቤት ላይብረሪን ገንብተው አስመረቁ። የተወደዳችሁ ዜናዎችን እየመራው እኔ አሚር መሐመድ አብራችሁ ቆይታ አደርጋለሁ። አብራችሁን ነው። በቅድሚያም በአሜሪካ የሚኖሩ የሆስተን ስቴት ኢትዮጵያን ማህበረሰብ ባሰባሰቡት የገንዘብ ድጋፍ በሎጊያ ከተማ የትምህርት ቤት ላይብራሪ አስገንብተው አስመርቀዋል። ቤተ መጻሕፍቱ መገንባቱ ለተማሪዎች የትምህርት ጥራትን የሚያግዝ እንደሆነም በምረቃው ስነ ስርዓት ላይ ተጠቅሷል። ይህንን ጉዳይ ተከታትለን ያዘጋጀንላችሁ ዘገባ አለ። ተከታትለን እንመለስ። በአሜሪካ ሆስተን ስቴት የሚኖሩ የኢትዮጵያውያን ማህበረሰቦች ባሰባሰቡት የገንዘብ ድጋፍ በአፋር ክልል ሎጊያ ከተማ ላይ የትምህርት ቤተ መጻሕፍት ላይብራሪ አስገንብተው አስመርቀዋል። በግሎባል አሊያንስ ለኢትዮጵያን መብትና አፋር ልማት ማህበር ትብብር በሆስተን የኢትዮጵያ ኮሚኒቲ የገንዘብ ድጋፍ የተገነባው በሰመራ ሎጊያ ከተማ መስተዳደር ሎጊያ ሀሎደር አንደኛ ደረጃ ትምህርት ቤት የተመጻሕፍት ርክክብ ስነ ስርዓትን በዛሬው ዕለት ተካሂዷል። በምርቃቱ ዕለት የተገኙት የሰመራ ሎጊያ ትምህርት ጽሕፈት ቤት ኃላፊ አቶ አልሐምዱ ከለይታ በበኩላቸው እንደዚህ አይነቱን ለትውልድ የሚሸጋገር መሰረት መጣላችን ለኢትዮጵያ እድገትና ብልጽግና ወሳኝ ነው ብለዋል። ይህ ትምህርት ቤት እንደምናውቀው የዛሬ 4 ዓመት 2014 ይመስለኛል እዚች ላይ ግሎባል አሊያንስ በእኛ በተቸገረበት ጊዜ በጦርነቱ መሃል 3 ብሎክ ገንብቶ ለተማሪዎቹ የነበረን ችግር በመቅረፍ እዚህ ድረስ መጥተው በአካል ተገኝተው 3 ብሎክ ትምህርት ገንብተውልን የነበረብን የትምህርት ጥበትና ችግርን የቀረፈልን ግሎባል አሊያንስ ነው። ይዛነ በገባልን ቃል መሰረት ደግሞ ይሄን ትምህርት ቤት ተረክቤያለሁ የራሴ ነው ከዚህ በኋላ እስከቻለ ሄደበታል ያለው ነገር ሳያቋርጥ ዛሬ ደግሞ ላይብረሪ ሰርቶ አስመርቆ ለማህበረሰቡ እዚህ የሚማሩ ተማሪዎች ይሄንን ላይብረሪ ይጠቀሙበታል በሚል በገባው ቃል መሰረት ከኛ ጎን ሆኖ ዛሬ ይሄን መሰለ ላይብረሪ ማስመረቁ በስሜ በሰመራ ሎጊያ አስተዳደርና በአጠቃላይ በአፋር ክልል ለማመሰግናቸው እወዳለሁ። በተጨማሪ አሁንም እኛ በወሰደችት ቃል መሰረት ይሄ የእናንተ ነው ትምህርት ቤቱ ኦልሬዲ የእናንተ ነው የለመድነው ትብብራቸው እንድትቀጥሉልንና አሁንም ትንሽ የሚቀሩ ነገሮች እስካሉ ድረስ ትምህርት ቤቱ የጋራ ነው። ዛሬ የእናንተ ኃላፊነት ታወጣችኋል። አሁን የትምህርት ቤት አጥር ያስፈልገዋል። ላይብረሪ መጽሐፎች ያስፈልጋሉ። ተማሪዎች ደግሞ መጽሐፎች ያስፈልጋሉ። ብዙ ነገሮች የሚቀሩት በመሆኑ በተቻለው መጠን ግሎባል አሊያንስ በጀመረው ትግል መሰረት እስካሁን ድረስ የሄደበት በጣም እጅግ የሚመሰገን ወደፊት ደግሞ በጋራ የሚሻል ነገሮች እየሰራብን ይሄድና ለተማሪ ብቻ ባይሆንም አጠቃላይ በክልሉ ባለው ችግሮች ከጎን ብቆም የግሎባል አሊያንስ ለኢትዮጵያ መብት የኢትዮጵያ አስተባባሪ የሆኑት አቶ መስዑድ ገበየሁ በበኩላቸው ሰብአዊነትንና ሰው ተኮር ስራዎችን በመስራት እንደ ዜጋ ያለብንን ኃላፊነት መወጣት ይኖርብናል ብለዋል። በተለይም በአፋር ክልል ከሰሜኑ ጦርነት በኋላ የትምህርት ተደራሽነትን ለማስፋት የግሎባል አሊያንስ ለኢትዮጵያውያን መብት በርካታ ስራዎችን እየሰራ እንደሆነም አስረድተውናል። ግሎባል አሊያንስ ሁላችሁም እንደምታውቁት ሁላችንም እንደምናውቀው ኢትዮጵያውያን በማናቸውም አውድ ውስጥ ሆነው በተቸገሩበት ጊዜ ግንባር ቀደም ተቋም ነው። አሜሪካም አውሮፓም ሌሎችም ውጭ ሀገር የሚኖሩ ዲያስፖራ ኢትዮጵያውያን በሚያዋጧት $1 ጀምሮ በቻሉት በኮሚኒቲም ተደራጅተው በሚሰጡት ድጋፍ ኢትዮጵያውያን ላይ የሚደርሱ ማናቸውም ችግሮች በገጠሙ ጊዜ ያንን የሚሰራ ነውና ይሄንንም ትምህርት ቤት ፕሮጀክት ስንጀምረው ሁላችሁም እንደምታስታውሱት በሀገራችን ተከስቶ በነበረው ጦርነት በተለይ አፋር ክልልና አማራ ክልል በጦርነቱ ምክንያት ብዙ ትምህርት ቤት ተቋማት ስለወደሙ ያንን የሰብአዊ ድጋፉን ጎን በጎን እያደረግን በተለይ ደግሞ ከትምህርት ቤት ውጭ የሆኑ ተማሪዎች ተመልሰው ወደ ትምህርት ተቋማት እንዲመጡ ጦርነትም ግጭትም ዞሮ ያስተሳሰብ ውጤት ነውና የሰዎች የጦረኝነት አመለካከትን ማስወገድ የሚቻለው ትምህርት ላይ ጠንክረን በመስራት ነው፣ የትምህርት ተቋማትን ተደራሽ በማድረግ ነው በሚል መርህ ነው የመጣ ነው። ስለዚህ የዚህ ተቋም ግንባታ የላይብረሪውም ሆነ የትምህርት ቤቱ አጠቃላይ ክልሉ ሲጀመር ከመነሻውም የትምህርት ተደራሽነቱ ላይ ብዙ ችግሮች አሉ ናቸው። ይሄኛው ጦርነት ደግሞ ተጨማሪ ጫና ፈጥሯል። በተለይ ደግሞ ይህ አካባቢ በጊዜው አንጻራዊ ሰላም የነበረው ስለሆነ ከሁሉም ዞኖች
እዚህ አካባቢ ሰላም ያለ ስለነበረ ብዙ ተማሪዎች እየመጡ የትምህርት ቤትና የተማሪ ምጣኔው የተመጣጠነ ስላልነበረ ያንን መፍትሄ ለመስጠት ነው። ሁለተኛውና ትልቁ ግን ይሄ ስራ ቀጣይ ትውልድን፣ ቀጣይ ሀገር ተረካቢን፣ ቀጣይ ኢትዮጵያን የሚመሩ ሰዎችን የማፍራት ጉዳይ ነው። የትምህርት ቤቱ ዳይሬክተር አቶ ሳሊ መሐመድ እንዳረጋገጡልን ከሆነ የትምህርት ቤት እየተሰሩለት ያሉ መሰረታዊ ግንባታዎች የሚበረታቱ ቢሆንም እንደ አጥርና አረንጓዴ ስፍራዎች የሌሉት መሆኑ ግን በሰላማዊ የመማር ማስተማር ሂደቱ ላይ መጠነኛ ችግር እንደሚኖረውም ገልጸዋል። የቅጥር ግቢውን አጥር ሊሰራለት እንደሚገባም የትምህርት ቤቱ ዳይሬክተር አስተያየታቸውን ሰጥተውናል። በተለይ ከሰሞኑ ጦርነት በኋላ ትምህርት ቤቱ ብዙ ተፈናቃዮችን ሲያስተናግድ ስለነበረ በጣም የተጎዱ ክላሶች ስለነበሩ ለመማር ማስተማር ምቹ አልነበሩም። ይህን ተገንዝቦ በከተማ መስተዳደር ትምህርት ጽሕፈት ቤት ክትትልና ሪፖርት ግሎባል አሊያንስ ትምህርት ቤቱ መጥቶ በማየትና ያለውን ችግር በመለየት ከኋላ ያሉትን 2 ብሎኮችን መገንባት ችለዋል። ይህንንም አሁን ያየን ያለነውን የላይብረሪ ተማሪዎች ማንበቢያ ክፍል ለመገንባት ችለዋል። ክላሱን እንዳያችሁት ልጆቻችን ህፃናቶች ናቸው። ክፍሉ ምቹ ሆኖ ነው የተሰራው። ፋኖቹ፣ መብራቶቹ ሞር አትራክቲቭ ናቸው። ይሄ የሆነበት ምንድነው? ትምህርት ቤት ካለ ላይብረሪ መኖር አለበት። ላይብረሪ እና ትምህርት ቤት ማለት የ5 ሳንቲም 2 ገጽታዎች ናቸው። ተማሪ በረፍት ሰዓት ያነባል፣ ከሰዓት ያነባሉ። መምህራኖች የሚቀጥለው ለሰን ተዘጋጅቶ ወደ ክላስ የሚገቡበት በመሆኑ ትልቅ አስተዋጽኦ አለው። ስለሆነም ከዚህ በኋላ የሚያስፈልጉት አሁን ብዙ ነገሮች አሉ። እንዳያችሁት ዙሪያውን አጥር የለውም ትምህርት ቤቱ። ትምህርት ቤት ደግሞ ከ5 ዓመት ጀምሮ እስከ 15 ያሉ ህፃናቶችን ያስተናግዳል። ከኦ ክፍል እስከ 8ኛ ክፍል ያስተናግዳል። 5ኛ ክፍል ተማሪ ማለት ደግሞ ብዙውን በእኛ ድጋፍ ሜንታል ብቻ ሳይሆን ፊዚካል ዲቨሎፕመንት ክትትል የምናደርግበት ውሏቸው ሞር በታጠረ ግቢ ውስጥ የሚውሉበት በመሆኑ ወደፊት በጣም ትልቅ ጥሪ የሚያቀርበው እንደ ትምህርት ቤቱ ዳይሬክተር 1000 ተማሪዎችን እንደሚያስተዳድር ትምህርት ቤቱ መምህር ምንድነው ማስተላልፈው ጥሪ ለወደፊት ፕራዮሪታይዝ የሚደረገው የትምህርት ቤቱ አጥር እንዲሆን ነው ቅድሚያ እንዲሰጥ እንፈልገው።